ከዜሮ ላይ 4 ይቀነሳል? አይቀነስም እኮ። ስለዚህ ምን ታረጋለህ? እተዋለሁ። ተው፣ እንደዛ አይደለም። እሺ ምን ታረጋለህ? ትበደራለህ ከጎረቤት። አሃ ተበደር። የታባክ ነው የምትሄደው አንተ? ቁጭ በል። ከጎረቤት ተበደር አላልሽም እንዴ ታዲያ? ዋጋው ስንት ነው አባት? ይሄ ዋጋው 5000 ነው። በጣም አሪፍ ጫማ ነው። 5000? ኧረ 5000 አይሆንም። ቀንስልን፣ አስተያየት አድርግልን ዋጋውን። እሺ በቃ ከዚህ በኋላ ደንበኛ ስለምትሆኑ 4800 ልሽጥላችሁ። 4800 እነ ጀስቲን ቢበር አይገዙም ለዚህ ጫማ። 1500 ያዋጣል አያዋጣም? ወይኔ ደሃ መሆን ስቃይ ብቻ እኮ ነው። ምን ተስፋለን ወይ ዘንድሮ? ማበዴ ነው ማበዴ ነው። አይ ጤና ይስጥልኝ። እሳት አደጋ። ሄሎ፣ እሳት አደጋ ከትምህርት ሚኒስቴር ነው የምንደውለው። እሺ ምን እንርዳችሁ? በእሳት ነደን ከመጥፋታችን በፊት ድረሱልን። ምን ነው? ሙሉ ትምህርት ሚኒስቴር ግቢው ዙሪያ በእሳት እየነደደ ነው። ወይ ስታሳዝኑ። ሰውዬ ትቀልዳለህ? ኑና እሳቱን አጥፉልን። ምን ነው ፈጣሪ ምን ባጠፋን ነው ለመከራ በእኛ ላይ ወረደው? እንባ ነው እንባ አለባችሁ የተማሪ። እሱ ደግሞ ያ አላህ አንተ እየቀለድክ ነው እንዴ? ናና አስወጣን እኮ ነው የምልህ። ከእነ ማስወጣ ከእሳት ውስጥ ነው። ዝም ብሎ መውጣት አለ እንዴ? ማለት መውጫ ፈተና አለው። ኤግዚት ኤግዛም ግን ግፍ አይደለም ሰሩ ስራ። እናንተስ ግፍ አይደለም እንዴ? ከ100% ተማሪ 3% ብቻ ነው ያለፈው ስትሉ። እሺ ግድ የለም ተጫወቱብን። እሺ ምንድነው ፈተናው? አንድ ሰውዬ በኒውዮርክ ጎዳናዎች ላይ በሰዓት 20 ሜትር ፐር ሰከንድ እየተጓዘ ቢሆን የኔ ኤክስ ስሟ ማን ነው? ሜላት። ተሳስታል፣ መቅደስ ነው። ሰውዬ ቀሉን ተሆናኑና አስወጡን። ይቅርታ መውጫ ፈተናውን ወድቃችኋል። ኧረ ተቃዳ ምንድነው በመጋዝ ነው እንደው ያወጣል ቅርጹን እንዳለ ዚግዛክ እኮ ነው። እባክህ እችላለሁ ብሎኝ እኮ ነው። ኧረ ቢችልማ አይወልሽ አሁን የወጣው ልጅ አይተሽዋል አይደለ? እንደሱ ነበር የሚቆርጥሽ። ከላይ ባላት ሆነ ያረኩለት ከስር ፌድ አድርጌ ቴፐር ነው የጨረስኩት። ከዛ ከደበረና ናን ያረጋግልሃለሁ ብዬዋለሁ። አሁን የወጣው ልጅማ እኮ የሚገርም ቁርጥ እኮ ነው። አንቺ የሚገርም ቁርጥ እሱ አይገርምም። ይኸውልህ ፀጉሩ ላይ ላሉት ቅማሎች ሳይቀር ነው ቅርጽ ያወጣውላችሁ። ይገርም። እነሱ ነገሮች ግን እኔ ላይ ያሉ እንዴ? አረ የሉም። አንቺ ቢኖሩ ራሱ በዚህ እንዳለ ጎዳና ተዳዳሪ ነበር ማረግልሽ እኮ። ደግሞ አንቺ ፀጉር እኮ በጣም ያበደ እኮ ነው። ማበጠሪያውን በሰፌድ ነው ማበጠሪያው አንቺ ፀጉር። ያ ጓደኛሽ አለ ይሄ ቆሮቆራ፣ እሱን ቆርጬ እንደጨረስኩ ነው ቶንዶሱን ወስጄ ስታይብላይዘሩ ስከተው በስታይብላይዘሩ በሱ ፀጉር ላይ ባሉት ባክቴሪያ ምክንያት እየተቃጠሉ ይሄ ፎከት ያ ምን ደረጋ። በእናትሽ ግን ቶሎ እሺ ቸኩያለሁ። ቶሎ ችግር የለም። ያቺ እህት ደግሞ አገባች አይደል? ሲስተር ይገርማል። የተባለ እዚህ ቁጭ ብሎ ነው እንዲህ ስታልፍ ያያት። ከዚህ ሄዶ ሰላም ሲላት እሷ ምንድነው ያለችው? ፀጉር ያምራል። ይሄ ባንዳ ግን ቺታ አረገብኝ ከዳኝ። ይገርማል ማለት ነው። ሄዶ ሌላ ፀጉር ቤት መቆረጥ ጀመረ። አሁን ፀጉር ሸሽቶ ቂጡን ሊነካው ነው። ይገርማል። ምንድነው አንገቴን ቀስ በል። ምንድነው ልነቅለው ነው እንዴ? ወይ ነቅለው ሰዶና ስጨርስ መልስልኝ። ምንድነው አሁን በሳሽ? አረ ምንድነው ምን ሆነ ነው? ያማለም ቅማል ነው። እናት ዝም በለን ሲጀምር ሁለተኛ ልመለስ። የት ልትሄድ? ሄሎ ጎረምሳው እንኳን አደረሰህ ለአዲሱ ዓመት። እንኳን አብሮ አደረሰ። ምን ካለፈ በኋላ ነው እንዴ? ማን ነህ? ኢንስፔክተር አናዛቸው ነኝ። እንዴ አናዝዬ አንተ ነህ እንዴ? ሰላም ነው? አለን። እንዴት ነህ ደንበኛችን? አለሁልህ አናዝ። ደንበኛችን እንደ ቀልድ እኮ ከእስር ቤት ከወጣ 2 ወር ሞላ እና ምን እናፈኩ? አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው። ምን ነው ገዳም ገባህ እንዴ? ኧረ ተው ኢንስፔክተር፣ እኔ እኮ አሁን ተለውጫለሁ። እንደ ድሮው ዝርፊያ ምናምን ትቻለሁ። ምን የሥራ እድገት አገኘህ እንዴ? ግድያ ጀመርክ እንዴ? ኧረ የምን ግድያ ነው? እኔ የቤተ ክርስቲያን ሰው ሆኛለሁ። አልቀረብህም? ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ እንዴ? በእውነት አናዝዬ፣ እዚህ እናንተ ሰፈር ያለው ቤተ ክርስቲያን ነው ሙሉ። እረፍ። ለዛ ነው ትናንት ቤተ ክርስቲያን ሄጄ ጫማዬ የጠፋኝ። ያንተ ነው እንዴ? ምን ማለቴ እኔ ራሱ ጠፍቶኛል እኮ ኢንስፔክተር። ወይኔ አናዛቸው፣ ጭራሽ አዲሱን ዓመት በእኔ ባረከው ማለት ነው። አናዝዬ ሙትን አይደለሁም። አንተ ግን ለምንድን ነው ሁልጊዜ እኔን የምትጠረጥረኝ? ኧረ ራስህ ድፍት በል። እሱን ስትገረፍ ተዋረዋለህ። ደግሞ አቶ ደምስቴም ቤተ ክርስቲያን የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌባ? ሌላ ማንም ሊደፍረን አይችልም። በዛ ላይ ሰዓቱ የወርቅ ነው ብለውኛል። የወርቅ? ኧረ እባክህ የብረት ነው። ምን ዝጉ የለ እንዴ? ዝም ብሎ ይሰክሳል አይደል? ማለት የኔ አባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር። አሁን መጥቼ ልውሰድህ ወይስ ትመጣለህ? መጣሁ። ኧረ ምን ራሴ እመጣለሁ፣ አትቸገር። በል ጫማዬን ይዘህ እንድትመጣ። ጫማዬን ይዘህ ና። እሺ 5 ሰው ብቻ ነው የሚቀርበው። ይደርሻል። አሁን የፈጠነ ታክሲ ነው የሚለው አባቱን እንጂ ምንድነው ይሄ? የሽንት ቤት ወረቀት ይመስላል እንጂ የተሰለፈ እስካሁን እዚህ ጋር ቆሜ የለ አስገቡኝ። ሸማቾች አረም አባቱ አየር ላይ ሳይወርቅ ነው የሞተው እኮ ምንም እኮ እንዳለ ነው። ክብሪት ላይ ተላምጣል የለም ወይ ሆስፒታል የሚሰጥ ወይ ታክሲ ነው።
እግዚአብሔር እንኩ ገንዘብ የለንም እናት በምንድን ነው የምንወስደው? ችግር የለውም በያንጎ ስንጠቀም ከ30% ባነሰ ዋጋ መጓዝ እንችላለን። ይኸውላችሁ የመጀመሪያ ጉዟችን ላይ ማለት ነው ይሄንን ፕሮሞ ኮድ ስናስገባ ከፈርስት ትሪፓችን ላይ 30% ዲስካውንት ማግኘት እንችላለን። ነግሬ ነበር ለዚህ ጀመር ታክሲ ነገጨኛ ወይ ታክሲ ነገጨኛ ይዘው አይደለም። ጸጉርህን ተቆረጥ ብዬ ስንት ጊዜ ነው ነገርኩህ? ትምህርት ላይ ወሳኙ ነገር ጸጉር ነው። የሰማኝ ነው አይደለም? ከዚህ በላይ እንዴት አድርጌ ላሳነሰው? እሺ ከዚህ በላይ ይለኛል እንዴ? በእኔ ትምህርት ቤት ሌጥ አራስ ሳትሆን እቀጥላለሁ ብለህ የምታስብ ከሆነ ተሳስተሃል። የሰማኝ ነው። አምስተኛ ክፍል ሙሉ ሴክሽን አስተማሪ ያልገባላቸው ምን ይሻላል? ሙሉ ሴክሽናቸው ጸጉራቸውን ተላጭተዋል። ግን አይ ላጫቸው ሙሉ ለሙሉ ላጫቸው። ዳይሬክተር የሌለበት ነው። እየሰማኸኝ ነው አይደል? ኢንኦቢዲየንት ሆነ መቀጠል አትችልም። ኢንሰቦርዲኔትነትን ታቆማለሽ። እኔ በል ወይ የሆነች ሴት ማሳሰማሪ እያስቸገረኝ ነው፣ በጣም እየለከፈኝ ነው እያለች ነበር። ምን ትንኮሳ ምናምን? አዎ ትንኮሳ። ጸጉሯን ተላጭታለች። ግን አይ ጸጉሯን ላጫት፣ ችግር የለም ጸጉሯን ላጫት። እንደዚህ አይነት ቀል የለም እኔ ጋር። እሺ ወደ አንተ ስመለስ ማለት ነው በራስህ ወጪ ሪሙቨር ገዝተህ ትመጣለህ። በፎጣ አነሳልሃለሁ። ያኔ ትረጋጋለህ። ብሪት የሚበልዛል ማለት ነው። የሰማኝ ነው አይደል? የሰማኝ ወይ ምንድነው ዛሬ ተመላለሽብኝ? የሚረዱት ተማሪዎች ምግብ አልደረሰላቸውም። ምን ይሻላል? ለሁሉም? አዎ ምንም ምግብ የለም። ምንም በቃ አልተሰራም። ግን ዋናው ነገር ጸጉራቸውን ተላጭተዋል ወይ ነው። አንተ አቢ ና እንጂ ከብርቄ ጠላ እንጠጣ። የብርቄ ጠላ? አዎ አዎ። የምን የብርቄ ጠላ ነው ደግሞ? አንተ ስለኔ አልሰማህም ምንም ነገር? ምን ተፈጠረ? እዚህ ሰፈሩ ነህ? ነገረኝ። ሰፈሩ በሙሉ ስለኔ አይደል የሚወሩ? እና ምን ተፈጥሮ ነው እያልኩ እኮ ነው። ከና ቢቤት ራብና ድርቅ ገባ ምናምን ተብላ አልሰማህም? በሬዲዮ ምናምን ምን እባክህ በቃ ምንም ቸግረን በጣም ደግሞ ባልደረሰ የዶሮ ምናምን አምጣያ ባልማ ደርሷል። 5 ቤተሰብ ቁጭ ብሎ እየቆመ እየጠበቀኝ ነው በርጋ። ሰላም ጤና ይስጥልኝ። ከስታቶች አክም ቤት ነበር የምንመጣው። እዚህ ቤት ሾታ ሞል የሚባል ስልክ ተደውሎልን ነበር። ምን እባክህ እኮ 2 ሳምንት በቃ ያቀረብልነት ምን ላይ እየበላ እያሸተተ ነው የሚመልሰው። ኦኬ አይበላም ምግብ አይበላም። በቃ ምግቡ ተመርሶ ስለሚሆን ምናልባት እስኪ ምግቡን እንየውና መድኃኒት ታዝለታል። እሺ እንካስቲ ያው ይሄን እኮ ነው አልበላም ያለው እንዴ ጋሺ። ምን ሆንኩ? ይወር ደግሞ ዜና ይወበካል። ኧረ አንተ ቀልደኛ ነህ። ለኔ ነው አይደል? ኧረ ውሻው ምግብ ነው አልበላ ያለው። ይሄንን ነው አልበላም ያለው። ኧረ ጋሺ ውሻውን ቼክ አድርጋችሁታል? ቼክ አድርገናል። አንበሳ እንዳይሆን የምታሳድጉ ጋሺ። ኧረ አንተ ቀልደኛ ነህ። ኧረ አንዴ ያዙልኝ ጋሺ በእናታችሁ። አንዴ ለምናችሁ አንዴ ብቻ ለምናችሁ። ምንድነው? ተነስ እንጂ ትርፎ ቦታ የላችሁም። ውሻ አድርጋችሁ አርጉኝ እና ከሳለሁ ሽንቴን በሰዓቱ ወጥቼ እሸናለሁ። ተነኮ ራሱ ካዘዛችሁኝ አንዴ ገድዬ ነው የምመጣው ጋሺ። በእናታችሁ ይኸው ሽሮ ከመብላት አንፃር ማለት ነው ውስጥ ባቄላው ሊበቅል ነው ጋሺ። የሆነ ነገር ማርጉልኝ እንዴ። ኧረ አንተ ትቀልዳለህ። ኧረ ምን ሆነህ ነው ጋሺ? እንኳን ስጋ የስጋ ዘመን ለራሱ የለኝም እኮ ካየሁ ስንት ጊዜ። አንዴ ያዝልኝ በዚህ ጋሺ። ምን ተወጣለህ? መርመሪያ እንጀራ አለኝ እኔ እንጀራ ሚዛን ወር ሆነ ጋሺ። በእናታችሁ ጾም ለራሱ ጾም ያለ። ኧረ የውሻው ምግብ ነው የውሻው ምግብ እኮ ነው እሱ። ኧረ ይሄ ውሻ አይደለም ጋሺ። አይ እርሶ ነው ተሻ ጋሺ። ይሄን እየሰደብከኝ ነው። ይኸው ጋሺ ጓደኛዬ ለራሱ በምግብ ማጣት የተነሳ ሆስፒታል ተኝቷል። ይሄንን ባንዴ ሂጂ አንድ ባጎርሰው ቀጥ ነው የሚለው ጋሺ። በእናትህ ይሄን ተባበሩ። ወዴ ነው የምትሄደው? ውሻችንን ከመው እንጂ ታሟል እኮ አትይው እንዴ ጋሺ። ራሴ ልከነበር መጀመሪያ። ሰላም እንዴት ነሽ? ደላላ ልኮኝ ነው ወይ? ሰራተኛ ነሽ እንዴ? ሰራተኛ ሰርቫንት። እሺ ሰርቫንት ነኝ። ግቢ። ቆይ ከመግባቴ በፊት ስፖርት መስሪያ ምናምን አላችሁ? አዎ አለ። መሮጫ ትራክ ሁሉም አለ። ሁሉም አለ። ገብተሽ እናውራ። ሁሉ ነገር አልገባም። መግባት አይደለም መሆኛ ገንዳ አለ። ቲክቶክ ደግሞ እሰራለሁ እና አይፎን ያለው ሰው አለ አይደል? ልጅ ያለው እኔ በልጅ አልቀረጽም። እኔ እንደዛ እውነት ወይ ባለቤት ይቀርጽሻላ። ባለቤት አለ እሱ ነው ባልሽ? አዎ እሱ ነው። እሱ ምን ሆነሽ ነው እንዳገባ? ችግር የለም። እኔ እንደዛ እንትን አይደለም። ላይቭ ምናምን እንገባለሁ ምናምን። እሺ ገብተሽ ነው። ምን ትሰሪያለሽ ግን? ምን ትሰሪያለሽ? ምግብ ምን መስራት ትችያለሽ? እኔ በጣም የምችለው ማተኛት። እንቅልፍ አለ እንቅልፍ በቃ ወይ ግቢና አንድ ዝም በያፈሽ እንጂ እንታ ከለተ አለማ እንትን እያልኩ ነው። ምን ትበጣጣሽብኛለሽ? ያለ እሺ አፈርኩ ካንቺ ጋር መስራት ድንጋይ ናት። 2 ቀን አብራት እኮ ተንበር። እሺ ወይ ግቢና እናውራ። አልገባም። በቃ እንደዛ እንትን ካልሽ እንትን እንዳለን ማለት ነው። እኔም ግቢ ውስጥ አትጣያ አገዳውን እንዴ ትዳር ሰራተኛ አላችሁ እንዴ? ምንም እኮ ስራ አሰሪም። በቃ ግቢ ምናምን ታጸጃለሽ፣ ምግብ ሰራሽ፣ ከዛ በኋላ ፍሪ ነሽ፣ እንደፈለሽ መሆን ትችያለሽ። አይ እንጂ ሙናቴሽ እንደ እዚህማ ትዳር ሰራተኛ ሳይሆን በዛ አይነት ምሳ የሚሰራልኝ የለማ ወረኛ